ፎሬክስ ትሬድ ማድረግ አስባችሁ እንዴት እንደሆነ ግራ ገብቷችሁ ያውቃል? እንደዛ ከሆነ ይሄንን ቪዲዮ ሴቭ አድርጉት። እዚህ ቪዲዮ እንዴት እዚህ ማርኬት ላይ በቀላሉ ኤክስኪዩት ወይም ደግሞ መግዛትና መሸጥ እንደምትችሉ በቀላሉ አሳያችኋለሁ። የመጀመሪያው ስቴፕ የሚሆነውም እንግዲህ የብሮከር አካውንት ክፈቱና ቬሪፊኬሽናችሁን ጨርሳችሁ የዴሞ አካውንት ክሬት አድርጉ። ቀጥሎም ከጉግል ፕሌይ ስቶር ላይ የሜታ ትሬደር 5 አፕሊኬሽንን ኢንስታል አድርጉና የከፈታችሁትን የብሮከር ዴሞ አካውንት ከሜታ ትሬደር 5 ጋር ኮኔክት አድርጉት። ኮኔክት ካደረጋችሁም በኋላ በዚህ መልኩ ሲመጣላችሁ የመጀመሪያውን ኮትስ ሚለውን አንዴ ክሊክ አድርጉና ትሬድ ማድረግ የምትፈልጉትን ፔር ሰርች አድርጋችሁ አድ አድርጉ። ከዛም ቻርት ሚለው ላይ ግቡና ከላይ በኩል የፔር ምልክት አለ፣ እሱን ክሊክ አድርጋችሁ ትሬድ ማድረግ የምትፈልጉትን ፔር ሰሌክት አድርጉ። ቀጥሎም እንግዲህ ከላይ በኩል ባይና ሴል ወይም ደግሞ አስክና ቢድ የሚሉ ምልክቶች አሉ። ከመሃል ላይ ደግሞ የሎት ሳይዝ የምታስገቡበት ቦታ አለ። ከመግዛትና ከመሸጣችሁ በፊት እንግዲህ መጀመሪያ ላይ ከሪስክ ማኔጅመንታችሁ ጋር የሚመጣጠን ሎት ሳይዝ ካልኩሌት አድርጋችሁ ታስገባላችሁ። ከዛ መግዛት ከሆነ የምትፈልጉት ባይ ሚለውን፣ መሸጥ ከሆነ ደግሞ የምትፈልጉት ሴል ሚለውን ትነካላችሁ ማለት ነው። ይሄንን ካደረጋችሁ በኋላ እንግዲህ የከፈታችሁትን ፖዚሽን አንዴ ክሊክ አድርጋችሁ ስቶፕ ሎስ እና ቴክ ፕሮፊት ማስቀመጣችሁን እንዳትዘነጉ። ዛሬ ያሳየኋችሁ እንግዲህ የፈርስት ስቴፕ ወይም ደግሞ ለጀማሪዎች የሚሆን ነገር ነው። የትኛውን ብሮከር እንደምትጠቀሙ ግራ ገብቷችሁ ከሆነ ደግሞ እኔ የምጠቀመው የዴሪቭ ብሮከር ነው። እናንተም አካውንት ከፍታችሁ ትሬዲንግ መጀመር የምትፈልጉ ከሆነ ሊንክ ባዮ ላይ አስቀምጥላችኋለሁ። አካውንት አከፋፈቱን ቪዲዮ የምትፈልጉ ከሆነ እንደምታዩት ከዚህ በፊት ሙሉ ቪዲዮ ሰርቻለሁ። እሱን ላይ በመመልከት አካውንታችሁን መክፈት ትችላላችሁ። ይሄ ቪዲዮ ፓርት 1 ነው። ብዙ ማወቅ መማር ያለባችሁ ነገር ስላለ የፕላስ ምልክቱን መንካታችሁን እንዳትረሱ።